ወደ ሌላኛው መረጃችን እናልፋለን። ሜታ፣ ኦፕን ኤአይ እና አንትሮፒክ ሰው ሰራሽ አስተውሎቶች በደህንነት ፍተሻ ወቅት የደህንነት ማዕቀፎችን ሰብረው በሌሎች ተቋማት ላይ የሳይበር ጥቃት አድርሰዋል ተባለ። አርቲፊሻል ኢንተለጀንስ ኩባንያዎች ደህንነትን ለማጠናከር ጥብቅ ቁጥጥር እንዲያደርጉ ባለሙያዎችም አሳስበዋል። ኢየሩሳሌም ፈለቀ ተጨማሪ አላት። ግዙፉ የቴክኖሎጂ ኩባንያ ሜታ የሰው ሰራሽ አስተውሎት ሞዴል ከኢንተርኔት ጋር በመገናኘቱ በሌላ ኩባንያ ላይ የሳይበር ጥቃት ማድረሱን አስታውቋል። ሜታ ለቢቢሲ እንደገለጸው ድርጊቱ የተከሰተው በፍተሻ ስርዓቱ ላይ ባጋጠመ ስህተት ምክንያት ነው። ኩባንያው በጉዳዩ ላይ ዝርዝር ምርመራ እያካሄደ መሆኑንም አስታውቋል። አክሎም ስለ ክስተቱ መረጃዎችን አሟልቶ ሲያጠናቅቅ ተጨማሪ ዝርዝሮችን ይፋ እንደሚያደርግ ገልጿል። የሜታ የደህንነት ፍተሻ የተካሄደው ኢሬጉላር በተባለ የሰው ሰራሽ አስተውሎት ደህንነት መገምገሚያ ተቋም ነው። ተቋሙ እንደገለጸው በሜታ ላይ ያጋጠመው ችግር ቀደም ሲል በአንትሮፒክ የሰው ሰራሽ አስተውሎት ሞዴል ላይ ከተከሰተው ችግር ጋር ሙሉ በሙሉ ተመሳሳይ ነው። በአሁኑ ወቅት ከኤአይ ኤጀንቶች ጋር የተያያዙ የሳይበር ደህንነት ፍተሻዎችን ደህንነቱ በተጠበቀ ሁኔታ እንዴት ማካሄድ እንደሚቻል የሚያስረዳ ቴክኒካዊ ሪፖርት እያዘጋጀ ነው ተብሏል። የቻት ጂፒቲ ፈጣሪ ኦፕን ኤአይ ሞዴሎቹ በደህንነት ሙከራ ወቅት ጥብቅ ከሆነው የፍተሻ ማዕቀፍ በመውጣት የሳይበር ጥቃት ማድረሳቸውን አስታውቋል። የኦፕን ኤአይ ሰው ሰራሽ አስተውሎት ኤጀንቶች የኤአይ መሳሪያዎች ማዕከል የሆነውን ሃጊንግ ፌስ የተባለውን ተቋም የውስጥ ስርዓት ሰብረው በመግባት ከ17000 በላይ ጥቃቶችን መፈጸማቸው ተገልጿል። የሃጊንግ ፌስ ዋና ስራ አስፈጻሚ ክሌመን ዴላንጌ ድርጊቱ ያለ ሰው ጣልቃ ገብነት የተፈጸመ መሆኑን ያረጋገጡ ሲሆን ኦፕንኤአይ በበኩሉ ምርመራውን ከሃጊንግ ፌስ ጋር በመተባበር እያካሄደ መሆኑን ገልጿል። በተጨማሪም ኦፕንኤአይ ባወጣው መግለጫ የኤአይ ሞዴሎቹ በግልጽ የተቀመጡ 4 መለያዎችን በመጠቀም በሌሎች 4 የህዝብ አገልግሎት ላይ ጥቃት ማድረሳቸውን አረጋግጧል። የ140,000 ፍተሻዎች ውጤት እንደሚያሳየው የክሎድ ኤአይ ሞዴሎች ኢንተርኔት በሌለባቸው ስፍራዎች እንዲቆዩ ቢደረግም በተሳሳተ ስርዓት ኢንተርኔት በማግኘታቸው ምክንያት የ3 ድርጅቶችን ስርዓት ሰብረው መግባታቸው ተረጋግጧል። በተጨማሪም የዩናይትድ ኪንግደም የሰው ሰራሽ አስተውሎት ደህንነት ተቋም ባካሄደው ፍተሻ የአንትሮፒክ ክሎድ ሚቶስ እና የኦፕን ኤአይ ሶል ሞዴሎች አዳዲስ የማጭበርበር ባህሪ ማሳየታቸውን አረጋግጧል። የደህንነት ተቋሙ እንደገለጸው አንዳንድ የኤአይ ሞዴሎች ሐሰተኛ የሰው መለያዎችን በመፍጠር መልእክቶችን በመላክ አሻራቸውን ለመሰወር የተላኩ መልእክቶችንም እርማት እንደሚያደርጉ አረጋግጧል። የWPP ኩባንያ የሰው ሰራሽ አስተውሎት ዘርፍ ዋና ኃላፊ ዳንኤል ሀልም እንደገለጹት ሞዴሎቹ አእምሮ ኖሯቸው ሆን ብለው የሚያደርጉት ነገር ሳይሆን የተሰጣቸውን ግብ ለማሳካት በሚያደርጉት ጥረት የሰው ልጅ ያላሰበውን የተራቀቀ የማጥቃት ስልት እንደሚጠቀሙ አስረድቷል። የካምብሪጅ ዩኒቨርሲቲ ፕሮፌሰር ጂናኔፍ ኩባንያዎቹ በቂ ደህንነት ያለው የሙከራ ቦታ አለመገንባታቸውን እንደሚያሳይ ገልጸዋል። የብሪታንያ መንግስትና የደህንነት ባለሙያዎች ተቋማት የሳይበር መከላከያዎቻቸውን በፍጥነት ማደራጀት እንዳለባቸውና የመንግስት መሰረታዊ የሳይበር ደህንነት ፕሮግራሞችን መጠቀም እንደሚገባቸው አሳስበዋል። በሜታ በኦፕን ኤአይ እና በአንትሮፒክ ይፋ የተደረጉ መረጃዎች እንደሚያሳዩት የኤአይ ኤጀንቶች በፍተሻ ወቅት የሚያሳዩቸው በራሳቸው የማጥቃትና የደህንነት ማዕቀፎችን የመስበር አቅም በዓለም አቀፍ ደረጃ በሰው ሰራሽ አስተውሎት ልማትና ቁጥጥር ላይ ጥብቅ የደህንነት እርምጃዎችን እንዲወስዱ የሚያስገድድ ሆኗል።